ሶስት የሃይ ስኩል ተማሪ የሆኑ ሴት ጓደኛሞች ትምህርት ቤታቸው ውስጥ ሆነው ቆመው እየተጨዋወቱ ያለ ፔጅ ይህን ሳምንት እንዴት ማሳለፍ እንዳለባቸው ሁለቱ ጓደኞቿን ተጠይቃቸዋለች። ከጓደኞቿ አንዷ የሆነችው ስቴሲም አንቺማ ምንም ማቀድ የለብሽም፣ ምክንያቱም ሮብ ሰርፕራይዝ አዘጋጅቶልሻል፣ ላንቺ ብቻ ሳይሆን ለኛም ጭምር ስትላት፣ ሌላኛዋም ተቀብላ አንቺማ እሱን መጥበስሽን እንደ ሎተሪ ቁጠሪው፣ ምሁር ነው፣ ቆንጆ ነው፣ በዛ ላይ ሀብታም ነው በማለት ተቀባብለው ከነገሯት በኋላ ይሳሳቃሉ። በዚህ መሃል አዳም ወደ እነሱ በመምጣት ሰላም ፔጅ አንዴ ላናግርሽ ብሎ ሲጠይቃት ጓደኞቿ ፈጠን ብለው ሂድ ከዚህ አዳም፣ እሷ ልታወራህ አትፈልግም ይሉታል። እሱም አዝኖና ይቅርታ ጠይቆ ወደ መጣበት በመመለስ ላይ ያለ ፔጅ ቆይማ ችግር የለውም ምን ነበር ትለዋለች። እሱም ይሄን ልሰጥሽ ብዬ ነው ትንሽ የሳልኩት ነገር ነው ብሎ አንድ የታጠፈ ወረቀት ይሰጣታል። እሷም ወረቀቱን ከፍታ ኦርካይድ አበባ ነው፣ በጣም የምወደው አበባ መሆኑን በምን አወክ በማለት ትጠይቀዋለች። አዳምም ማወቅ እኮ አይከብድም፣ በዛ ላይ ሁሌም እሱ ያለበትን ነገር ትለብሻለሽ፣ አሁን ራሱ ጣትሽ ላይ ያለው ቀለበት ላይ አለ በማለት ወደ ጣቷ በአይኑ ይጠቁማታል። ፔጅ ለጥቃቅን ነገሮች ትኩረት በመስጠቱ አስገርሟት ምን እንደምልህ አላቅም ይህ በጣም ብላ ንግግሯን ሳትጨርስ ስቴሲ አቋርጣት ይህን ከዚህ ውሰድ፣ እሷ ይሄን የጅል ስዕልን አትፈልግም እሺ ብላ ወረቀቱን ከፔጅ እጅ ላይ ነጥቃ መሬት ላይ ተወረውረዋለች። የፔጅ ፍቅረኛ ወደ እነሱ ይመጣል። እንደደረሰም እንዴት ነሽ የኔ ውድ፣ የሆነ ነገር ይዤልሽ መጥቻለሁ፣ ጽጌረዳ አበባ ነው፣ በጣም እንደምትወጁ ስለማውቅ ነው በማለት ይሰጣታል። ይህን ያየው አዳም በቃ እኔ ልሂድ ይህንን ወረቀት ልጣለው በማለት ሊሄድ ሲል ፔጅ ፈጠን ብላ እኔ ወስደዋለሁ አመሰግናለሁ ብላ በፈገግታ ትቀበለዋለች። ሮብ ቆጣ ብሎ ምን እየተካሄደ ነው በማለት ይጠይቃታል። ፔጅም ፈገግታዋ ከፊቷ ሳይጠፋ ስዕል ስሎ ሰጥቶኝ ነው ብላ ሳትጨርስ ስቴሲ በመሃል ገብታ ስላዘንሽለት ብቻ መውሰድ የለብሽም፣ በሁሉም የትምህርት ቤት ተማሪዎች የማይረባ መሆኑ የታወቀ ነው ስትል፣ ሌላኛዋም ተደርባ ቤተሰቦቹ የማይረባ ቤት ውስጥ እንደሚኖሩም ሰምቻለሁ ትላታለች። ስቴሲ ቀጥላም አምጪን ወረውርልሻለሁ ብላ እጇን ስትዘረጋ ፔጅ እሷ ጋር እንደምታስቀምጠውና እንዲጣል እንደማትፈልግ ትነግራታለች። ሁሉም በግራ መጋባት አይን ሲያዩት አስተውላ እሱ ሳያይ ቤቷ ወስዳ ለመጣል አስባ እንደሆነ ታስረዳቸዋለች። ስቴሲም አምናት እንዳይጨቀጭቅሽ አስበሽ ነው ለካ ስትላት ሮብ መሄድ እንዳለበት ነግሯት ሰርፕራይዝ ስላላት ከክፍል ስትወጣ መኪናው ጋር እንዲገናኙ ይነግራትና ተሰናብቷቸው ይሄዳል። ሮብ እንደተለያቸው ስቴሲ ወዲያው ወይኔ ታድለሽ ጽጌረዳ አበባ መጣልሽ ስትላት ሌላኛዋ ጓደኛዋም ምን አለን የሚያንቺ አይነት ፍቅረኛ ባገኘው ብለው ያሞጋግሱታል። አዳም ካሉበት ኮሪደር ወደ ውስጥ ሲሄድ ተመስጣ ያየችው በሐሳቧ ከሱ ጋር ፍቅረኛ ሆነው በጣም ጥሩ ጊዜ ሲያሳልፉ ይታያታል። ጓደኞቿ ደግሞ ስለ ሮብ ጥሩነት እያወሩ በሐሳብ መሄዷ ገብቷቸው ደጋግመው እየጠሩ ከቀን ህልሟ ይቀሰቀሷትና ያለውን ሰምተሽናል ብለው ሲጠይቋት የምትመልሰው ግራ ገብቷት እያለ ደውል ይደወላል። ፔጅም አጋጣሚውን ተጠቅባ ማርፈድ ስለሌለብኝ መሄድ አለብኝ በማለት ጥላቸው በመሄዷ ግራ ይጋባሉ። ከትምህርት በኋላም አዳም እሱ የሚዘፍንበት ሬስቶራንት መተው እንዲሰሙት ማስታወቂያ እየሰራ ነበር። ፔጅና ጓደኞቿ እየመጡ ያለ አዳም ፔጅ በማለት ይጠራታል። ጓደኞቿም ይህ ልጅ ሲያናድድ ብለው ሳይጨርሱ ፔጅ ወደሱ ትሄዳለች። እሱም ሮክና ሮል ተወድ እንደሆነ ይጠይቃታል። እሷም አው ለምን ጠየከኝ ስትለው አዳምም ገምቼ ነበር የቢትልስን ስቲከር ቦርሳሽ ላይ አይቼዋለሁ፣ ለማንኛውም ማታ እቅድ ከሌለሽ ሳል ሬስቶራንት ውስጥ እንድትመጪ ነበር፣ ጓደኞችሽንም ይዘሽ መምጣት ትችያለሽ ከፈለግሽ ሲላት ጓደኞቿ ተቀብለው እቅድ አለን ባይኖረን እንኳን እኛን የመሰሉ ሴቶች የማይረባ ሳል የሚባል ቦታ የምንሄድ ይመስልሃል ይሉታል። አዳምም ቅስሙ ተሰብሮ በጣም ይቅርታ ምን አስቤ እንደሆነ አላውቅም ብሎ በመናገር ላይ ያለ ሮብ ይመጣና
ፍላየሩን ቀምቶ ምን እንደሆነ ይጠይቃቸዋል። ፔጅም ተናዳ እንዲመልስለት ስትነግረው ሮብም ባልሰማ ሆኖ ዛሬ ምሽት እዛ ሬስቶራንት ውስጥ ትዘፍናለህ፣ እነሱ እዛ እንዲመጡ የፈለግከው ማንም ስለማይገኝልህ አስበህ ላለመዋረድ ነው አይደል በማለት ሲጠይቀው ፔጅ እንዲተወውና እንዲሄድ ትለምነዋለች። ሮብም ቀጥሎ ልነግርህ ባልፈልግም ምሽት ላይ እቅዳለን፣ ምክንያቱም ምሽት ላይ ለሚካሄደው የሂፕሆፕ ኮንሰርት 4 የፊት መስመር ትኬት ገዝቻለሁ ሲል ጓደኞቿ ድሬክም እንደሚገኝ ተናግረው እጅግ ይደሰታሉ። ሮብ የኩራት ሳቅ ከሳቀ በኋላ ይህን ያደረኩት ውዴ የሂፕሆፕ እንጂ የማይረባ ሮክ ኤንድ ሮል አድናቂ ስላልሆነች ነው ብሎ ፍላየሩን ጠቅልሎ ይወረውርበታል። ፔጅም ደንግጣ እንደዛ ማድረግህን ላምን አልችልም ትለዋለች። በትዕቢት የተወጠረው ሮብም ምንም ይሁን አንተን ግን አንድ ምክር ልምከርህ፣ የፔጅ አይነት ሴት ማግኘት ከፈለክ ተራ ስኬትቦርድ ሳይሆን የኔ አይነት ውድ ፖርሽ መኪና ነው መያዝ ያለብህ፣ አንተ የማትረባ ብሎት እንዲሄዱ ነግሯቸው ይሄዳሉ። እየመሸ ሲመጣም ሶስቱንም በመኪናው ላይ ይዞ አንድ ቦታ ላይ ሲቆም ፔጅ ግራ ገብቷት እዚህ እኮ የኮንሰርት ቦታ አይደለም ትለዋለች። ሮብም አዳም ሲጫወት እንድናይና ምን ያህል እንደማይረባ እንድንመሰክር ነው፣ ከዛም አሹፈንበት ወደ ኮንሰርቱ እንሄዳለን ይላል። ሌሎቹ ሐሳቡ አሪፍ እንደሆነ ሲነግሩት ፔጅ ግን ደብሯት እንደዛ ማድረግ እንደሌለባቸው ትነግራቸዋለች። እነሱም ባለመስማማት ከመኪናው ይወርዳሉ። ወደ ሬስቶራንቱ ሲገቡም ሰው የሌለበት ሬስቶራንት ውስጥ አዳም በጣም ደስ በሚል ሁኔታ በጊታርና በድምጹ እየተጫወተ ነበር። ሁሉም ሲሳሳቁ ከቆዩ በኋላ ሮብ ስለ ሙዚቃው አስቀያሚነት ሲያወራ ጓደኞቿ መሳቅ ይጀምራሉ። ፔጅም እየቀለድክ ነው፣ በጣም የምወደው ሙዚቃ ነው፣ ጎበዝ አዳም በማለት ታበረታተዋለች። ሮብም ገርሞት ከመቼ ጀምሮ ነው ደግሞ ሮክ ኤንድ ሮል መውደድ ጀመርሹ ብሎ በምጸት ይጠይቃታል። ለሱ ለመመለስ አስባ ትተወውና አዳምን ሌላ ዘፈን መስማት ትችል እንደሆነ ስትጠይቀው ተስማምቶ ይህን ብትወጂው ደስ ይለኛል፣ ምክንያቱም ላንቺ ነው የጻፍኩት ብሏት በየቀኑ ለሷ ዘፈን ላይ አዳዲስ ነገሮች እንደሚጨምር ምን ያህል እንደሚወዳት እንደ ወርካይድ አበባ ቆንጆ ነገሮች ጊዜ እንደሚፈልጉ የሚገልጽ ዘፈን በውብ ድምጹና በጊታሩ ይዘፍንላታል። ፔጅም ተመስጣ በመስማት ላይ ያለች ሮብ ድምጹን ከፍ አድርጎ በመሳቁ አዳም መስፈኑን ያቆማል። ቀጥሎም አቁም እንደዚህ አይነት የሚቀፍ ዘፈን ሰምቼ አላቅም፣ ሁላችንም መስማት እንዴት እንደከበደን ሲል ሌሎቹም ተቀብለው በጣም እንደሚያስጠላ ሲናገሩ ፔጅ ግን ባለመስማማት የምራችሁን ነው፣ በጣም ደስ የሚል ዘፈን እኮ ነው የሰማሁት ትላቸዋለች። ሮብም ስቆ ወደሱ ዞሮ እውነቱን ልንገርህ አዳም፣ እዚህ የመጣ ነው ምን ያህል ተራ እንደሆንክ ልንነግርህ ነው፣ ራስን ማዋረድ በደንብ ትችላለህ ካለው በኋላ ፔጅን ደጋግሞ እንዲሄዱ ይነግራታል። ፔጅ ስትጨነቅ ከቆየች በኋላ ደፈር ብላ ወደ አዳም በመሄድ ወደ ሮብ ዞራ አንድ ነገር ልንገርክ፣ መሄድ አልፈልግም፣ እዚህ ነው መሆን የምፈልገው ስትለው ሮብም በስጨት ብሎ የምርሽን ነው? ለወቅቱ ምርጥ ኮንሰርት 4 ትኬት ገዝቼ ቁጭ ብለሽ ይሄን ጅል ሲዘፍን ልትሰሚው ነው ብሎ ይጠይቃታል። ስለኔ ብታውቅ ኖሮ ሂፕሆፕ እንደማልወድ ታውቅ ነበር ትለዋለች። ሁሉም ደንግጠው እንዴት እንደሆነ ሲጠይቋት አዳምም ቢትልሶችን እንደምትወድ ይነግራቸዋል። እሷም ልክ እንደሆነ ነግራቸው ስለኔ ብታውቅ ኖሮ አዳም መጀመሪያ የተጫወተው ሃይ ጁዲ የሚለውን ዘፈናቸውን ነበር፣ እሱም እጅግ የምወደው ዘፈን ነው፣ ዓለም ላይ ሂፕሆፕ ምንም መስሎኝ አያውቅም ትለዋለች። ሮብ እጅግ ተበሳጭቶ እና እነዚህን ትኬቶች ምን ላድርጋቸው፣ ብዙ ብር እኮ ነው ያወጣሁባቸው ይላል። ፔጅም ሁሉንም ከገንዘብ ጋር አታያይዝ፣ አሁንም አልገባህም ስትለው የንዴት እየሳቀ ቴፔጅ አትቀልጅ ይላታል። ጓደኞቿም እሱን ትታ ወደ ኮንሰርቱ እንድትሄድ ማግባባት ይጀምራሉ። ከዛም እዚህ የማይረባ ጊዜ ከምታሳልፍ እዛ እንደሚሻላት ሲነግሯት በሐሳቧ ጸንታ እንደማትሄድ ትነግራቸዋለች። ሮብም ወደ ቤት እንዴት ልትሄጂ ነው? መቼስ በዚህ ሰባራ ስኬትቦርድ ነው አትይኝም ሲላት ፔጅም ኮስተር ብላ በሱ መኪና ከምትሄድ እንደዛ እንደሚሻላት ትነግረዋለች። ሮብም ተስፋ ቆርጦ እኔ ወደ ኮንሰርት መሄድ እፈልጋለሁ፣ እናንተስ ትፈልጋላችሁ ወይስ እዚህ መቅረት ብሎ ጓደኞቿን ይጠይቃቸዋል። እነሱም ትቀልዳለህ፣ ድሬክን እንዲያመልጠን አንፈልግም፣ ካንተ ጋር እንዳለን ይሉታል። ሮብም ከመሄዱ በፊት ከዚህ ጅል ጋር መልካም ጊዜ ይሁንላችሁ፣ አደራ ግን በኋላ እሱ እዚህ ለቃቃሚ ዘፋኝ ሆኖ
እኔ በሚሊየን ማግኘት ስጀምር እያለቀሽ ወደኔ እንዳትመጪ ብሏት ይወጣል። ሁሉም ከወጡ በኋላ አዳም እያዘነ በጣም ይቅርታ የኔ ጥፋት ነው፣ መሄድ ከፈለግሽ እረዳሻለሁ ሲላት ፔጅ አሳዝኗት ያንተ ሳይሆን የኔ ጥፋት ነው፣ ድሮ ነበር እሱን መተው የነበረብኝ፣ አንድ ነገር ብታደርግልኝ ደስ ይለኛል፣ ቀደም ለኔ ዘፈንክልኝን ዘፈን ትዘፍንልኛለህ በማለት ትጠይቀዋለች። እሱም ደስ እንደሚለው ነግሯት በሚያምር ሁኔታ መስፈን ይጀምራል። ቀናቶች በሳምንታት መተካት ሲጀምሩ በሚዘፍንበት ቦታ ሁሉ እየተገኘች ድጋፍና ሞራል ትሰጠው ነበር። አዳምም ብዙ ልምምዶችን እያደረገ ከጊዜ ወደ ጊዜ መሻሻል ይጀምራል። ከቆይታ በኋላም እሱን ለመስማት የሚመጡ ሰዎች ቁጥር መጨመር ይጀምራል። አንድ ምሽት አንድ ትልቅ የሙዚቃ ሌብል ወደሱ በመምጣት አብሯቸው እንዲሰራ ያስፈርሙታል። ከጊዜ በኋላም አዳም ሀገሪቱ ላይ እጅግ ታዋቂ ዘፋኝ መሆን ቻለ። የሙዚቃ ሰንጠረዦችን በአንደኝነት መያዝም የየጊዜው ተግባሩና የታዋቂ መጽሔቶችና ጋዜጦች የፊት ገጽ ላይ መውጣት ስራው ሆነ። ከዚያም አንድ ቀን ፔጅና ሮብ በአጋጣሚ ተገናኝተው ሰላምታ ይለዋወጣሉ። ሮብም አምሮብሻል በጣም ከሃይ ስኩል በኋላ አይቼሽ አላውቅም ሲላት ፔጅም አዎ ብዙ ጊዜ ሆነን፣ አሁንም ይህን ጽጌረዳ ትሰጣለህ አይደል ትለዋለች። ሮብም ለማን ሊሰጥ እንደሆነ ሊነግራት ሲል ስቴሲ ወደ እነሱ ትመጣለች። ሁለቱ ሰላምታ ከተለዋወጡ በኋላ ፔጅ ገርሟት አንድ ላይ ትሆናላችሁ ብዬ አልገምትም ነበር፣ ነገር ግን ምክንያታዊ ነው ትላቸዋለች። ስቴሲም ስለ አዳም ሰማው፣ በጣም ታዋቂ ሆኗል፣ ማን ገምት ነበር ስትል ፔጅም አዎ ለማንኛውም ስላዩአችሁ ደስ ብሎኛል ብላ ልትሄድ ስትል ሮብ አስቆሟት። እስቲ ልገምት፣ ታዋቂ ሲሆን እንደ መጥፎ ልምድ ተወሽ አይደል ብሏት ሲሳለቅባት ከማስረዳቷ በፊት አዳም ወዳሉበት እንዴት ነሽ የኔ ፍቅር፣ ለአኒቨርሰሪያችን ስጦታ ለመግዛት አስቤ ነው ያረፈድኩት ይቅርታ ካላት በኋላ ወረቀት ሰጥቷት ሲዞር እነ ሮብን ያያቸውና ሰላም ይላቸዋል። ስቴሲም በአድናቆት አዳም እንዴት ነህ፣ በጣም ታዋቂ መሆንን ማመን አልችልም፣ ፎቶ አብሬ ብነሳ ቀር ይልሃል ስትለው ሮብ ተናዶ ምን እያደረግሽ ነው፣ በጣም ያሳፍራል ይላታል። እሷም ችግር እንደሌለው ተናግራ ወደ አዳም በመሄድ ፎቶ ትነሳለች። ፔጅ ወረቀቱን ስትከፍተው የኦርካይድ አበባ ስዕል በመሆኑ ስትገረም አዳምም ካስታወሽ ሃይ ስኩል እያለን ብሎ ሊነግራት ያሰበውን ሳይጨርስ አቋርጣው እየቀለድክ ነው እንዴ? እንዴት ረሳለው? አሁን ድረስ ይዤው ነው የምዞረው ትለዋለች። ሮብም የምጸት ከሳቀባቸው በኋላ ሙዚቀኞች ብዙ ገንዘብ የምትሰሩ ይመስለኝ ነበር፣ ለአኒቨርሰሪ ሌላ አበባ ስለህ የምትሰጥ ከሆነማ አሁንም ደሃነ ማለት ነው ውዴ፣ ይኸውልሽ ትክክለኛ አበባ የምትወጁ ጽጌረዳ በማለት ሊያሳቅቀው ሲሞክር አዳምም ፈገግ ብሎ ስዕል ብቻ አላመጣውልሽም በማለት ከኪሱ የታሸገ ነገር አውጥቶ ይህንንም አምጥቼልሻለሁ ብሎ ይሰጣታል። እሷም ከፍታ ስታየው እጅግ ተደንቃ ይሄ የአልማዝ ኦርካይድ ነው፣ በጣም ነው የሚያምረው፣ በጣም አመሰግናለሁ ስትለው እሱም እኔ ነኝ ማመስገን ያለብኝ፣ ማንም ባላመነብኝ ጊዜ አንቺ ታምኝብኝ ነበር፣ በጣም አፈቅርሻለሁ ይላታል። እሷም እንደምታፈቅረው ነግራው ከተቃቀፉ በኋላ ከመሄዳቸው በፊት አዳም ወደ ሮብ ሄዶ አንድ ምክር ልምከርክ፣ እንደ ፔጅ አይነት ውብ ሴት የራስ ማድረግ ከፈለክ ጥቃቅን ነገሮች ላይ ትኩረት አድርግ፣ ከትልልቆቹ ይልቅ ትርጉም አላቸው ካለው በኋላ ሲሄድ መሸነፉን መቀበል ያቃተው ሮብ ነገር ግን አሁንም ፖርሻት ነዳም ሲለው አዳም ተገርሞ አዋል ነዳም፣ ነገር ግን ሮልስ ሮይስ ነው መኪናዬ ብሎት ውዱን መኪናውን አሳይቶት ትተዋቸው ወደ ውስጥ ይገባሉ። የዛሬው ቪዲዮአችን ይህን ይመስል ነበረ። ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በቀጣይ በሌላ ቪዲዮ ውስጥ ከምንገናኝ ቸር ቆዩልን።